ሰላም ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። መህለብያ እየሰራሁኝ ነው። እስኪ አብረን እንየው፣ አብረን እንስራ። የምሰራው በሩዝ ዱቄትና ኔሻ አርጌ ነው የምሰራው ማለት ነው። ሞር በጣም አሪፍ ነው አግኝቼዋለሁ። ያውት በዚህ ሲሰራ ማለት ነው የሩዝ ፓውደር ማለት ነው። ውድ ጓደኞቼ የወተቱን እያፈላው ነው የተጠቀምኩት። ፓውደር ኒዶ ወይም ደግሞ ፓውደር ሚልክ ነው። ፍሬሹን መጠቀም ትችላላችሁ። ፈልቷል ወተቴን። ስለዚህ ስኳር እጨምራለሁ ማለት ነው። ስኳር ፍሎሩና የሩዝ ፓውደሩን እጨምራለሁ ማለት ነው። ውድ ጓደኞቼ እሺ ምርጦች ይኸው የስኳር ነው። ቀምሳችሁ ጣፋጭ ከፈለጋችሁ ስኳሩን መጨመር ትችላላችሁ። በጣም ጣፋጭ ከፈለጋችሁ ማለት ነው እንደናንተ ፍላጎት ነው። ይሄው ኔሻው አታብዙት። ካልወፈረና እንትን ካላለ ደግሞ የሩዝ ፓውደር መጨመር ትችላላችሁ። አይታችሁ ግን ኔሻ ስላለው ብዙም አይፈልግም ማለት ነው እና ይሄንን እስከሚንተከተክ ድረስ እሳቱ ቀንሰን እጃችን እንደዚህ እሺ ጓደኞቼ ይሄው እንደዚህ እስከሚወፍር ድረስ ተንተክትኮ በስሏል። አሁን ዲኮር ማድረግ ነው የሚቀረው ማለት ነው። የጆዝ ህንድ ወይም ደግሞ የኮኮናት ፓውደር መጠቀም ትችላላችሁ ማለት ነው። ኮኮናት ፓውደር ማለት ነው። እንደዚህ አድርገን ዲኮር መስራት ማለት ነው። እሺ ውድ ጓደኞቼ ይሄው ጨርሻለሁ። ዱቄሩን አርጌ መከሰራት ፈጭቼው ነው የተጠቀምኩት ማለት ነው። በማሽን ፈጭቼ መከሰራት እና ጆዝ እንዳርጌ ነው የተጠቀምኩት። ዱቄር በጣም አሪፍ ነው። ከዛ ፍሪጅ ይገባል ማለት ነው። ይሄ በጣም ጣፋጭ ነው እውነት ሞክሩት። በሩዝ ፓውደር ሲሆን ደግሞ ለየት ያለ ጣዕም ነው ያለውና ሞክሩት ውድ ጓደኞቼ። ሰላም ሁኑ። ወዳችኋለሁ። Bye bye.